ወቸው ጉድ ምንድነው? ወቸው ጉድ ብዙ ጊዜ በህይወታችን የሚገርም ያልተለመደና አዲስ ነገር ሲገጥመን ወቸው ጉድ እንላለን። ወቸው ጉድ ቃል ብቻ ሳይሆን ከውስጣችን የሚወጣ ስሜት ነው። ለዚህም ነው ተመሳሳይ የሆነ መንፈስ በወቸው ጉድ ፖድካስት የምንመለከተው። ያልተለመዱና ጥልቅ የሆነ ፈገግ የሚያሰኙ ጭውውቶች፣ የበሰሉ አመለካከቶች፣ ከሁሉ በተለይ የተጋባዦችም ሆነ የአዘጋጆች ግልጽ የሆነ እውነተኛነት ወይንም አንአፖሎጀቲክ አውተንቲሲቲ መሬት ላይ ወርዶ እናየዋለን። የአሜሪካ ኑሮ የታወቀ ነው። መቼ ስሮፍናን ታውቀዋለህ? 3 ወር ዛሬ የወቸው ጉድን አዲሱን ዲጂታል ቤታቸውን ልናስተዋውቃችሁ ጎራ ስላለን ደስ ብሎናል። ሪኢማጂንድ፣ ሪፍሬሽድ፣ ሪብራንድድ የድረገጹ አቀማመጥ ወይም ዌብሳይት ላይአውት በጥንቃቄና ስትራቴጂካል በሆነ መንገድ የተሰናዳ ስሜትንና ነፃነትን እንዲያስተጋባ ታስቦ እስከተሰራው ሎጎ ድረስ አዲስ የሆነ የፖድካስት ባህልን እንሆ። ይህ ድረገጽ የወቸው ጉድ ማረፊያ ብቻ አይደለም፣ የብዙሃን ድምፅ የሚያስተጋባበት መድረክ ነው። ዌብሳይቱ ወቸው ጉድ የተነሳበትን እውነተኛ የሆነ ድምፅ ለማጉላት የአዲሱን ትውልድና የወቸው ጉድን ተከታታዮች ታሳቢ ተደርጎ የተሰራ ነው። በመጀመሪያ ማንኛውም ሰው ባለው ስልክ ወይንም ዲቫይስ ተደራሽ አክሴሲብል እንዲሆን ተደርጎ ተሰርቷል። በሚያምር ንድፍ ወይንም ዲዛይን ተጠቃሚን በሚስብ መልክ በጥንቃቄ የተሰራ ነው። ሲያዩት የሚማርክና ለአጠቃቀም ምቹ ሆኖ የተገነባ ለአዳዲስ ተከታዮች ስለ ወቸው ጉድ አመሰራረትና ሂደት ወይንም ታሪክ እንዲያውቁና ቤተሰብ ለመሆንም ቤተሰባዊነታቸውን ለማጠንከር ታስቦ የተሰራ ነው። ዌብሳይቱ በራስ ሰርነት ወይንም አውቶማቲካሊ የዩቲዩብ ቪዲዮዎችን በተለቀቁ ቁጥር በዝርዝር ያሳያል። እንዲሁም እንደ ኢንስታግራም እና ቲክታክ ያሉ የማህበራዊ ሚዲያ መዳረሻቸውን ያካተተ ነው። ለወቸው ጉድ አዲስ ለሆኑ ደግሞ ቤተሰብ እንዲሆኑ የሚያበረታታ ድረገጽ ነው። ተመልካቾችና ታዋቂ ሰዎች ስለ ወቸው ጉድ ያላቸውን አስተያየትና ምስክርነት የምንጽፍበት እና የምናነብበት ክፍልን ያካተተ ነው። እና ደግሞ ብዙ አትኮሳተር። እንዲሁም ከወቸው ጉድ ቤተሰብ ጋር ይበልጡን ለመቀራረብ ከወቸው ጉድ ቡድን ወይንም ቲም ጋር የሚያስተዋውቀን ክፍል ያለው፣ በተጨማሪ ከካሜራ በስተጀርባ ያለውን ሂደት የሚያሳይ ክፍል የተካተተበት እና ብዙ አንድ ነገር ግን ረሳው። ወቸው ጉድ ላይ እንግዳ ሆኖ መቅረብ ለሚፈልግ አካል ደግሞ እንግዳን ለመመዝገቢያ በተዘጋጀው ቅጽ ወይንም ፎርም መረጃውን በማስገባት መመዝገብ ያስችላል። ወቸው ጉድ ላይ ምርትና አገልግሎቶቻቸውን ማስተዋወቅ ለሚፈልጉም እንዲሁ መመዝገቢያን ያካተተ። ሁሉም የድረገጹ ክፍሎች በጥንቃቄና ስልታዊ በሆነ መንገድ ተቀምጠዋል። በፍቅር ሰብስክራይብ ብታደርጉ ደስ ይለናል። እንወዳችኋለን። ስለ ማንነት ምልክታቸው ወይንም ብራንዲንግ ከመግባታችን በፊት ዌብሳይቱን በየትኛውም መተግበሪያ በስልካችንና በኮምፒውተራችን ዳውንሎድ አድርገን መጠቀም እንደምንችል ብነግራችሁስ? የማንነት ምልክታቸውን ከእንደገና አሳምረን ለመስራት ሞክረናል። ወቸው ጉድ የአዲሱ ትውልድ ድምፅ እንደመሆኑ መጠን አዲስ የሆነና ዘመኑን ያማከለ ሎጎ ሰርተንላቸዋል። ትክክለኛ አርማ ወይም ሎጎ ያለምንም ቃል ሁሉን ነገር መናገር ይችላል እንደሚባለው ከተመልካቾችና አድማጮች ጋር የቤተሰባዊነት ምቹ ስሜትን የሚፈጥር ሆኖ እናገኘዋለን። ይህ ደግሞ በሀገራችን ካሉ ፖድካስቶች ተለይቶና ደምቆ እንዲታይ ያደርገዋል። ወንና ጂን እኩል የሆነ መግለጫ ለመስጠትና ሎጎውን ካውንተር ክሎክዋይዝ 45 ዲግሪ አዙረን ወይንም ሮቴት አድርገን የማይክሮፎን ምስልን የሚያጎላ ለማድረግ አስበን ነበር። ነገር ግን እኔ በበኩሌ ከፖድካስት ኮንተንት ወጣ ብለው ወቸው ጉድ የሚያስብሉን ነገሮች መስራት እንደሚጀምሩ አልጠራጠርም። ስለዛ ሮቴሽኑን ትተነዋል። እናም ምን ይዘውልን እንደሚመጡ እስከማይ አም ሪሊ ኤክሳይትድ። ሎጎውን ዘመናዊ የሆነና የአዲሱን ትውልድ ድምጽነታቸውን የሚገልጽ እንዲሆን አድርገን አሳምረን ሰርተነዋል። ወንና ጂን በአንድ ላይ የያዘ አርማ ከምስል ባሻገር የወቸው ጉድን ድባብ ወይንም ቫይብ ይቀላቀሉ እና የእውነተኛ የሆነ ከልብ የሚወጣ የመደመም መንፈስ ሲሰማን ሁላችንም ምን እንደምንል እናውቃለን። ወቸው ጉድ ዌብሳይቱን እንድትጎበኙ እንጋብዛችኋለን። አመሰግናለሁ። What does that even mean?